የዝነቱ ነቢይ አለይሂ ሰላቱ ወሰላም ዛሬ ጁምዓ ነው። በነቢዩ አለይሂ ሰላቱ ወሰላም ላይ ሰላዋት እናውርድ። አላሁመ ሰሊ ወሰለም ወባሪክ አላ ነቢይና ሙሐመድ። እናታችን አይሻ ረዲየላሁ አንሃ እንዲህ አለች፣ ከእለታት አንድ ቀን የረሱልን አለይሂ ሰላቱ ወሰላም መደሰት ባየሁ ጊዜ እንዲህ አልኳቸው፣ አንቱ የአላህ መልእክተኛ ሆይ እስኪ ዱዓ አድርጉልኝ። ከዛም እንዲህ ብለው ዱዓ አደረጉልኝ፣ ጌታዬ ሆይ የአይሻን ወንጀል ማርላት፣ ያሳለፈችውንም የወደፊቱንም የሚመጣውንም እንዲሁም በድብቅ የሰራችውንም በግልጽ የሰራችውንም ሁሉንም ማርላት አሉ። ከዛም እናታችን አይሻ ከደስታ ብዛት በጣም ሳቀች። በጣም ከመሳቋ የተነሳ በጭንቅላቷ ከረሱል አለይሂ ሰላቱ ወሰላም ታፋ ላይ እስክትወድቅ ድረስ ደረሰች። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም ምን ነው ዱዓ ያስደሰተሽ እንዲህ አሏት። ከዛም እናታችን አይሻ እንዴት አያስደስተኝ ዱዓችሁ አንተ የአላህ መልእክተኛ አለች። ከዛም የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም በአላህ ስም እምላለሁ ይችል ላንቺ ያደረኩልሽን ዱዓ በእያንዳንዱ ሶላቴ ላይ ለሁሉም ለኡመቶቼ ለህዝቦቼ የማደርግላቸው ዱዓ ነው አሏት። ያ ሐቢበላህ ያ ረሱላህ ሙሐመድ ሰለላሁ ዐለይሂ ወሰለም